ባጃጆች ስራ ጀመሩ። ስለዚህ በቃ ባጃጅ ባለበት ቁርሱ ማሻው ሳይሆን እሷ የምታውቀው እኔ ወስጄ ለሆነ ሰው አስረክቤ እንደምመጣ እና በቃ ቤት ቁጭ በይ ጠብቂኝ እመጣለሁ ብያት የሚሄደው እሷ አጠገቤ ስላለች እሷን መመገብ አለብኝ፣ የሆነን ኃላፊነት መወጣት አለብሽ፣ ወንድ ነሽ። እነዚህ ሆኜ በጣም የፈታተነኝ ነበር ብዙ ነገር እና ማዝግ ያለው አስፋልት ለአስፋልት የትራንስፖርት ማውጣት ምክንያቱም ገንዘብ እንፈልገዋል። እነዚያም ቁልፍ መያዣዎች ከቤት ስወጣ ሂሳብ ሰርቼ ነው የምወጣው። በቃ 10 እሸጣቸዋለሁ፣ 40 ሰርቻለሁ፣ 400 ብር አለኝ ብዬ ነው ከቤት የምወጣው። የሚያጋጥምሽ ደግሞ ሌላ ያው ብገዛ ይሻላል ምናምን ችግር የለውም በቃ 5 ብር ልግዛ ይሻላል። እሺ ከዛ ጋር 7 ብር ይሻላል። ከዛ ደግሞ አይ 10 ስትይ 15 ብር ይሰጥሻለሁ። እንደዛ ያደረኩ አዝሮ የመሸጥ ጀመርኩ። ጅማ ከተማ ውስጥ እሺ ተወሰነች ብር አገኘሁ። አንድ ጠረጴዛ ሰራው። ከዛ እሷን 2500 ብር ለመሸጥ እቅድ ያዝኩ። እሺ የሚገዛኝ ሰው ለቤተሰቡ ሊገዛኝ ስለፈለገ ብሩ ሰጣለሁ። እሺ ከዛ ቅድሚያ 1000 ብር ሰጠኝና 1500 ብር ትንሽ ዘገየች። እሺ በኋላ ላይ ግን ከዚህ ሰው ጋር ወዳጅ ሆነን አብረን ስራ ለመስራት ሁኔታዎች ተመቻቹና ከእሱ ጋር አብረን ስራ መስራት ጀመርን። ወደ 2 ዓመት ገደማ ያክል ይሆናል ከእሱ ጋር ስራ እኔ ከራራ እንደገና እንዴት እንደሚሰራ ላክም እንደገና ነከራት እንደሚሰራ እና ቤቶቹን እሱና አንድ ጓደኛው ከራራ የሚሰራ ሰው አለ። ለእነሱ እያሳየን ጀመርና ያንን ነገር አፕዴት እያደረጉት እያሻሻሉት ሞራል ሆነኝና እየሰራሁ ለአንደኛው ወዳጄ በ150 ብር ስራውን ሰርቶ ብቻ በማቅረብ ከዚህኛው ጋር ደግሞ ስራውን በሼር ለመስራት ትንሽ መንገድ ጀመርንና ከጓደኛ ያካልኩሽ ልጅ ጋር ለ2 ዓመት ገደማ ሰራ። ብዙ እቅድ ብዙ ፕላን ነድፌ አስቤም ነው ሙሉ ጊዜ ቀደምሽን የመስጠት ያህል ነበር እንቀሳቀስ የነበረውና ከ2 ዓመት በኋላ ግን አብሮ መቀጠል አልተቻለም። በዚህ ሰዓት ነበር ወደ እናቴ መሄድ ያሰብኩት። በዛ ሰዓት ከራሴ ጋር ጥሞና ጊዜ እናቴን ምክር ብዬ ዳግም ስራን እንደ አዲስ መጀመር አለብኝ ብዬ አሰብኩ። እናቴ ጋር ሄድኩ። ከእናቴ ጋር ያለኝን ነገር ሁሉ አጸዳሁ። በቃ አእምሮ ንጹህ እንዲሆን መንገድ ከፈትኩ። ከዛ ተመልሼ ወጣሁ። እዛ ከወዳጄም ጋር አብረን መቀጠል ስላልቻለን ትልቅ ፈተና ገጠመኝ። የዚህ ከዜሮ መነሳት ነበር። ይሄ የሆነው ከዛሬ 6 ወር በፊት። የት ነው የምሰራው? ለማን ነው የምሸጠው? እንዴትስ ነው የምነሳው? ፈተና። ከባለቤቴ ጋር ጥሩ የሆነች አይነት መንገድ ጀምረናል። ወደ ኋላ መልሶ ይሆን ይሄን ነገር በቃ ግን ውስጤ ቀጣይ ነው። አንድ ነገር ወሰንኩ። ትንሽ ብር ነበረች፣ 27,000 ብር ዋይፋይ አስገባሁበት። እሺ ሰዎች ቅብጠት መሰላቸው። በዙሪያ ያሉ ሰዎች በጣም ቀበጥ አይነት ነገር አለ። ቲክቶኬን 2000 የምታህል ፎሎወርስ ነበረኝና በቃ የምሰራው ስራ እዚህ ላይ አስተዋውቃለሁ፣ እሸጣለሁ። ከአምላክ በታች ቲክቶክን መከታ አድርጌ ስራ ጀመርኩ። የዛሬ ስንት ጊዜ ማለት ነው? ዓመት ከ6 ወር። በጣም አጭር ጊዜ። ከዛ እግዚአብሔር ይስጣቸው አቶ ጸጋዬ በጣሱ እንዲሁም ባለቤታቸው ልጃቸው ከልብ አመሰግናለሁ። እዚህ አጋጣሚ ተከራይቼ የነበርኩበት ግቢ ነው። ስራ ልሰራ እፈልጋለሁ፣ ቤት አከራይ አልኳቸው። ሻሉ መብራት ይከፍላሉ አልኳቸው። ምንም ችግር አለ የለም ማለት ቀላል። እዛች ቤት ብቻዬን እየሰራሁ ቲክቶክ ላይ ስራ እያስተማርኩ ጀመር። አንዳንድ ሰዎች ያዙኝ ጀመር። እነሱ ያዙኝ ስራ ማስታወቂያ እሰራበታለሁ፣ ለእነሱ እልካለሁ። ስራ ሁለት ነው። በጣም እሺ። እዛ አንድ ሰው ያዘኛል፣ ያንን ስራ እሰራለሁ፣ ማስታወቂያ እሰራበታለሁ፣ እልካለሁ። በዚህ መልኩ ስራዬን ጀመርኩ ማለት ነው። እንደ አምላክ ፈቃድ ሆኖ ቢሆን ሰው ተቀባይነት ይኖርሻል። ቲክታክ ጋር ብዙ ሰው ጋር መድረስ ይቻላል እና ግን አንድ ነገር ፈተነኝ። ምን ፈተነ?
የምትሰሪውን ነገር ሲያይ ሰው በጣም አቅም ያለሽ ተደራጅተሽ ያለሽ ነው የሚመስለው። ብዙ ሰው ይደውልልሻል። የሁሉም ሰው ፍላጎት ለማሟላት አቅም ይፈልጋል። በሰዓቱ ውስን የሆኑ ማሽኖች አሉ። ከዛ ከአንዳንድ ሰዎች ደግሞ አንዳንድ ዕቃ እየወሰድኩ እያስተዋወቅኩ እልካለሁ። በዛ መልኩ ነው በቃ ኑሮዬን ህይወትንም አያይዤ መሄድ አለብኝ ብዬ አሰብኩ። ስራ ማለት ያንን ቦታ እንዴት ነው ማሳለጥ? አሁን ቲክቶክ ስራ ነው ስልሽ በአንድ ጊዜ አይሆንም። ቲክታክ ላይ ሰርተሽ ስትመጪ አንድ ንግግር ስራውን ስታስተዋውቂ ብዙ ሰው አይደርስም፣ ብዙ ሰው አይመለከተውም እና በሰዓቱ የሆነች መንገጫገጫ አለችው። የሚገርምሽ ያለኝን 27,000 ብር ማሽን ገዛሁበት። ከዛ ለተወሰነ ጊዜ የቤት ኪራይ ያለብኝ የሁለት የምሰራበት ቦታ የምንኖርበት፣ ከዛ ውጭ ደግሞ የቤት ኃላፊነት መወጣት አለብኝ። አስጨንቆኛል በጣም። ባለቤቴ አታውቅም። አንዳንድ ጊዜ ዞር ብዬ ስራ ቦታዬም ስቅስቅ ብዬ አለቅሳለሁ እስኪወጣልኝ ድረስ። ትንሽ አሪፍ ሄደልኝ። በቃ ያን በጣም ያስጨንቀኝ እና ወሳኝ ነገር እሱ ነው። እንደ አዲስ መጀመሩ በጣም ፈትኖኝ ነበር ያን መቀበል እና በሰዓቱም ማማከረው ጓደኛ የሚሄደው ሰው ስላልነበረ ነገሮች ትንሽ ፈታኝ ነበሩ። ይገርማል በጣም። እንደ ወላጅ ጊዜ ማንዳሩ ራሱ እንደዚህ ሆኖና መጀመሪያ ጊዜ የልጅ ማኛ ስላንተ ስታወራ ምን አይነት ስሜት ነበር የነበረህ ለአንተ? አልጠበኩም። በጣም ማከብራት አስተሳሰብ እይታዋን በጣም የማደንቅላት ሴት ነው። ከረጅም ጊዜ በፊት በቃ እንዲሁ ዝም ብላ ስራዬን እንድታይልኝ ስራዬን ብዬ ጽፌለታለሁ በውስጥ። ያው ሶሻል ሚዲያ ታውቂዋለሽ፣ ብዙ ሰው ነው ቴክስት የሚጽፈው ማንን እና የሆነ ሰዓት ላይ አንድ ቪዲዮ ላይክ አድርገው አየኋት። ያንተን ስራ ዋው አልኩ በቃ። ከዛ በኋላ ፎሎ አደረጋታለሁ። ፎሎ ባክ ከመለሰችልኝ በኋላ ግን በውስጥ የአድናቆት ቃላቷን እየገለጸችልኝ ዝም ብላ አልነበረችም እና ዋው ደስ አለኝ። በቃ ይሄን ያህል መሄድ ችለሃል የሚለው ነገር አስደስተኝ። ግን ቪዲዮውን ሜንሽን ስታደርገኝ አልጠብኩም። በሰዓቱ የምታችበት የገለጸችበት መንገድ አለ እና ምን ማለት እንዳለብኝ አልቻልኩም። ከዛም በኋላ ይሄን ያህል በሰው ዘንድ መድረስ ችያለሁ፣ ይሄን ያህል ቦታ ማግኘት ችያለሁ የሚለው ነገር በጣም ነበር። እሺ አሁን ላይ እኔ ወደፊት ነው ማድረግ ይፈልጋል። አሁን እየሰራ ነው ያለኸው ያለበት ቦታ ወደፊት ያቀርከው እቅድስ ምንድን ነው? እዛ ጅማ ብቻ ነው የምትቆየው? እዚህ አዲስ አበባ እንደምትመላለስ አውቃለሁ፣ ግን እስቲ ከአንተ አንደበት በደንብ ብንሰማው። አሁን ምን አለው መሰለሽ እንደ ሀሳብ ብዙ ሀሳቦች እቅዶች አሉ። ስራው ሰፊ ነው። የእንጨት ስራ እንዳለን እንዳገይቷ እንደዚህ ቁጥራችን እንዲሁ ስንመለከተው በስፋት ያልተሰራበት ስራ ነው ስራው። ከዛ ውጭ ደግሞ ጥበቡ ላይ ደግሞ በርካታ የሚባሉ ሰዎች ግን ድንቅ የሆኑ ኢትዮጵያውያን አሉ። በዚህ በእንጨት ቀረጻው ላይ ያሉ ድንቅ የሆኑ ልጆች አሉ። አንዳንዶች በቤታቸው ብዙም እይታ ያላገኙ፣ አንዳንዶች ደግሞ ጎልቶ የወጡ ሰዎች አሉ። ምናልባት የሆነ የታሰረ ነገር አለ። ያ መሰበር ቢችል እና ተገናኝቶ መዋየት የሚቻልበት መንገድ ከእነዚህ ሰዎች ጋር ማህበር ቢኖር ብዬ አስባለሁ እንዳሳብ። ምክንያቱም ምንድነው ስራውን ለማሳደግ እንደ ህልሜ ትልቁ ነገር መጀመሪያ ራሴን ስራዎች ማሳደግ፣ የሆነ ቦታ ራሴን ማብቃት ማድረስ እፈልጋለሁ። ትልቅ ህልም አለ። ከዛ ውጭ ግን የጥበብ ትምህርት ቤት የመገንባት ፍላጎት አለ። ያም ያለኝን ነገር ማውረስ እፈልጋለሁ። ይዤ መሄድ አልፈልግም። በስሬ ልጆች አሉ አሁን እንዲሰለጥኑ እፈልጋለሁ። ትላንት እኔ ማሽን ቸግሮኝ ነበር፣ ሰዎች ለምኜ አውቃለሁ። ዛሬ ፍላጎት ልጆች ያላችሁ ልጆች በዚህ አጋጣሚ ከሰማችሁ እኔ አቅራቢ ላይ ካላችሁ የምትፈልጉትን የማሽን አይነት እኔ ጋር መጣችሁ መጠቀም ትችላላችሁ። ክፍት ነው በሬ ለማንም ሰው። አሁንም የሚሰሩ ልጆች አንድም ቀን እንደዚህ ያርጉ ብያቸው አላውቅም። መስራት የሚፈልጉትን ነገር አእምሯቸው ውስጥ ያለውን ነገር በነፃነት እንዲሰሩ ራሳቸውን እንዲያገኙና እንዲያወጡ እፈልጋለሁ። በራሳቸው መንገድ እንዲሄዱ እንጂ ሌላኛውን ላይ እነሱ ውስጥ ማስቀመጥ አልፈልግም። ጎበዝ ልጆች አሉ ስሬ ውስጥ በጣም ድንቅ መኮራባቸው እና እነሱን ማብቃት የመጀመሪያ ኃላፊነቴ ነው አሁን ላይ።
ስለ ወደፊቱ የደብረ ትምህርት ቤት ብገነባል ቢኖረኝ ጠንካራ ወጣቶች ባፈራ በጣም ደስ ይለኛል። ደስ ይላል በጣም። አንድ ለምሳሌ ትልቅ ሀሳብ ነው በእውነት ለመናገር ይዘህ የተነሳው። አንተ በትምህርት ቤት አይደለም ያገኘው ወይስ ተምረህ ያገኘው ይሄንን ችሎታ? በትምህርት ቤት ተምሬ አይደለም። አሁን ይሄንን ስራ አንድ ልጅ ነበር እስክንድር የሚባል በእርግጥ ስዕል ነው የሚስለው ትንሽ ሞክር ነበር እና እኔ በልጅነት አባቴም የእንጨት ስራዎች ይሰራ ነበር። ከማስተማሩ ባሻገር አብዛኛው የእንጨት ውጤቶች እዛዎች ያሉት አባቴ የሰጣቸው ናቸው እና የአንዳንድ የእንጨት ስራዎች ጋር ተያይዞ ያሉት የምታጠቃቀማቸው ምን እንደሚመስል ከልጅነት አምሮ ይጽፍ ነበር። በኋላ ላይ ደግሞ ይህንን ስዕልና ቅርጽ እንዴት እንደሚሄድ ከዚህ ልጅ ተማርኩ። ዋነኛው ነገር ያሙቃል። በዚህ ስራ ላይ አንድ ሰው ከልቡ ከፈለገና ካሻው ይመጣል። አመታት ፈጅቶብኛል እኔ ለመማር። ሌሎች ሰዎችን ለማሰልጠን ግን ወራት በቂ እንደሆኑ ትልቅ ትምህርት አግኝቼበታል። ትልቁ ነገር ይሄ ነው። እኔ የፈጀብኝ ጊዜ ሳይፈጅባቸው ልጆች እንዴት መማር እንዳለባቸው እውቀት አግኝቻለሁ ብዬ አስባለሁ በዚህ አመታት ውስጥ። ስለዚህ ይሄኛውን አመታት እነዚህ ልጆች ላይ ብሰራበት በቂ ነው። ስራው ሰፊ ነው እንዳልኩሽ፣ ምንም ሽሚያ የሌለው እና ከመቶ ምናምን ሚሊዮን በላይ ያለ ሰዎች ተደራሽ መሆን ከባድ ነው። ያን አሁን ለምሳሌ እንግዲህ ከጅማ ነው የምትኖረው፣ ከጅማ አዲስ አበባ ትመላለሳለህ። እዚህ የከፈትከው ብራንች አለ ወይስ አሁን ሰዎች እናገኝ ብለው ቢሉ እዛው ጅማ ብቻ ነው የምትሰራው? አሁን ለእኔ ትልቁ ፈታኝ ነገር ደግሞ አንዱ ይሄ ከስራ ጋር ተያያዘ በጣም ብዙ ሰዎችም ቅሬታ አላቸው። ማስታወቂያ ብቻ ነው የምትሰራው፣ ስራውን እናገኛለን የሚሉ ሰዎች አሉ። ጥርጣሬ ያላቸው ሰዎች አሉ። ምን አለው መሰለሽ ከዛ ሆኜ በትራንስፖርት ነው የምልከው። አንዳንድ ጊዜ ሾፌሮች እቃውን መንገድ ላይ ጥሎብኝ የሚሄዱ ሰዎች ጊዜ አለ። ግን አንድም እቃ ጠፍቶብኝ አያውቅም፣ እግዚአብሔር ይመስገን። አንዳንድ ጊዜ ደግሞ የተለያየ አዲስ አበባ ሰፊ ናት። ከአንዱ ጫፍ ተነስተው ነው አንድ ቦታ የሚሄዱ እንግልት አለ። አንዳንድ ጊዜ ቃል ኬላቸው ያን ሁሉ ተንገላተው እቃውን ወስደው ሲደክሙ ሳይ በጣም ይረብሸኛል። የሆነ መፍትሄ ቢኖረው ብዬ አስባለሁ። ምናልባት እንደ አምላክ ፍቃድ አዲስ አበባ ላይ መሸጫ ይኖረኛል ወይም የሚሸጥበት ቦታ ይኖራል ብዬ አስባለሁ። ምናልባት በቅርቡ ያ ነገር ይፈታል ብዬ አስባለሁ። ደስ ይላል በጣም። እስኪ አሁን ዛሬ ያለበትን ሁኔታ ባለቤትህ ያቺ አንድ ፍራሽ ላይ ስተኝ የነበረበትን ሁኔታ ስታይና እናትህ እስኪ ሁለቱን ስሜታቸው ንገረኝ። ትናንት ከነበርክበት ዛሬ ያለበትን ሁኔታ ሲያዩ። አዎ እኔ ባለቤቴ ምን ትለኛለች መሰለሽ? የኔ ውድ ጠንካራ የኔ ጀግና ነሽ፣ በታት ነሽ፣ በእውነት አቅሜ ነሽ እና በጣም ነው የምወድሽ። የአብራኬን ክፋይም ስለሰጠሽኝ ወዳችኋል ወይ? ደስ እኔ ገና ልጅ መጠየቅ አልፈለኩኝ ነበር። ደስ ሲል ማለት በጣም ነው የማከብርሽ በዚህ ነገር እና ምን አለው መሰለሽ ቃሉን እንጠቀመው መጀንጀን እንደዚህ ታደርጊያለሽ አይደል? እኔ ዝም ብዬ ከተፈጥሮ ሳይ መጀንጀን የምትል አይመስለኝም። የምትችል ታርጌ ያን ነገር አልችልበትም እና የመጣሁበትን መንገድ እንትን ነው እና ምን ብነግራት ህልሜን ነው ተስፋዬን እየነገርኩ ነው የራሴ ያረኳት። እኔና አንቺ የምንኖረው አልኳት ትዝ ይለኛል። ሲሆን ቤት ነው የምሰራው ነገራችን ላይ